ሚስት አለች እሙሟ ላይ በከንፈሪ ቦርድ ችግር አለው። ኦ ሶዬ ሰይጣን ኃጢአት ነው። እናቴን ይሄን ነገር ግን በደንብ መጠየቅ እፈልጋለሁ። ሰዎች አስገብቼ አባት ማለቴ ተጽፏል ወይ አለ ወይ? በዚህ ጉዳይ ላይ ግን ትላልቅ እውቀት ያላቸው ሰዎች ግዴታ ይልናል። እናቴ ይሄ ጉዳይ መቀጠል አለበት። ግን በዚህ ጉዳይ ላይ ሴቶች ተሳትፎ ቢያደርጉ አሁን ቤቲ እንደገባችሁ እንደዛ ካላችሁ አንደን እስቲ ጀሲካ የኔ ቆንጆ ጀሲካ ወይ ማዕረይ የመብራት ማጥፋት ነው። ወንድ ልጅ እስክታካል ወረደ ሰይ አንቺ ጸድቀሻል። ጅቦ ግን እኔ ያላለው አይን አራት ፖሊስ ለምልሚ ምን ዋጋ አለው ታዲያ? እውነት ጅቦ እኔ ያላውራም እንዴ? እሺ አውራ አንድ ጊዜ መቼ አወራሁ? አይ የትኛው ላይ ነው መጽሐፍ ቅዱስ የቱ ጋር ነው የከለከለው? አምናት ሴዳት እኔ እንደዛ አላልኩም። አሁንም እየሰማችሁ እኔ ለምሳሌ ላይ ወጥቼ መዝለል እወዳለሁ። ዝላይ አይ ዶንት ኬር አንቺ ነፍስ ወርጄም የፈለኩትን አደርጋለሁ። ምን ችግር አለ? ይኸውልሽ ይሄንን እኔ ባይወጣ አድርጊ። ሰው እያወራ አይደል እንዴ? እቺ ልጅ ለምን ዛሬ አስጠላችኝ? ይወዳታል ግን አስጠላችኝ። ምን ችግር አለው? የት አድርጊ? እሺ እኔ ባሌን ካላሽከረከርኩ ታዲያ ጅቦን መጥቼ ነው ማሽከረከረው? የፈለኩትን አደርጋለሁ። መጽሐፍ ቅዱስ ላይ ክልክሉን አሳይኝ። የቱ ጋር ተከለከለ? ደስ አይልም። ለምንድን ነው የሰጠን ታዲያ? ለናቀው እኔ እንኳን በዚህ አልስማማም። እኔ የፈለኩትን አደርጋለሁ። ኃጢአት የሚባል የለም። ባልና ለባሌ ምን እንደሆነለት ታውቂያለሽ? እኔ ለባሌ ሸርሙጣ ነኝ። የፈለኩትን አደርግለታለሁ። አቤት አገላለጽ ይወረድለታል። እድሜሽ ይርዘም። ተባረኪ ጀሲካ። ምን ችግር አለ? እኔ እኮ ጅቦ የሚገርመኝ ምን እንደሆነ ታውቃለህ? መላክ የሚያጫውታችሁ ንገሪያት። የፈለጋችሁትን ትለጠለጡ። አስታገስ ስደቢያት። እኔ ወዳታለሁ። ሶፊት ኃጢአት ነው አይደለም? ሶፊት ስትመጡ አበሻ ማለት ነው። ኧረ ኃጢአት ነው፣ ኧረ እንዲህ ነው። ምንም ኃጢአት የለም። የፈለኩትን ፖዚሽን አይነት እበዳለሁ። ዶለም እጨምርበታለሁ። አይ ባሰነጣ አረጅ ዋሳለና ሀገር ልቀጥል ያለሽው እኔ ባለ ትዳር ነኝ። ለባሌ የፈለኩትን እሰጥሃለሁ። አፈንድጄ እሰጠዋለሁ። እሱ ብድ ነው። ቢግ ዲሉ ቴንክ ሃሽታግ ከላይ ድክል አርጉኝ። ባለቀ እንደማዘር እና እንደፋዘር አንዴ እባክህ ጅቦ አንዴ እባክህ ማርያምን ስትራግል ላይ ሆኜ ነው በጣም ማውራ። ሃሽታግ እናቴን ቦልክሻለሁ። እያስጠላሽኝ ስለሆነ ቦልክሻለሁ። እንዴ ለከታች የሚሰማን እኮ ሰው አለ። አንተ ደግሞ በሐሳብ ልዩነት ታምናለህ። ቦልክሻለሁ። ሚስቴ እኮ ነች እምወዳት ሚስቴ እኮ። እሺ ይኸውልህ እኔ መብት ነው እኮ ግን እኔ የሐሳብ ልዩነት አለ እንሰማማ። እኔ በመጀመሪያ እኔ ግን የሃሽታግን ሐሳብ ልዩነት አልገባኝም። አንዴ ተረጋጊ። ቆይ ንገሪኝ ስላልሰማሁሽ። እንኳን መዝለል አይደለም ኦሴባሳን ብጨፍሪ ያንቺ መብት ነው። እኔ አያገባኝም። እኔ እየተናገርኩ ቆይ አንቺን ከሌላ አትቁሚ። ሃይ እየጠየኩሽ ነው። ሃሽታግ ስነ ስርዓት አድርጊ። ሚውት አደርግሻለሁ። ስነ ስርዓት አድርጊ። እንዳትሳደብ የምታፍነኝ እኔ አልተሳደብኩም እንዴ። እኮ ስርዓት አድርጊ። እንደዚህ አይነት ነገር ማን ስለሆንሽ ነው? እሺ ቆይ እሺ፣ እሱ ችግር እኔ እናንተ በምንገናኝበት እንገናኛለን። ችግር የለም። አሁን ስማኝ፣ እኔ እየተናገርኩ ያለሁትኝ ጻድቅ ነኝ እንዲህ ነኝ አላልኩም። እኔ እየተናገርኩ ያለሁትኝ የቤተ ክርስቲያኑ አስተምሮ ይከለክላል። እንደ አንድ ክርስቲያን እኔ ስጋ ለባሽ ነኝ። እኔ ራሱ እኮ ስህተት እሰራለሁ። ግን ተጠቅሷል። ቆይ መጽሐፍ ቅዱስ ላይ ቁርአን ላይ ምናምን ላይ ተጠቅሷል። አረ ፕሊስ ላውራ ጅቦ እባክህ። ቆይ ተጠቅሷል አትውረዱ የሚል አንዴ ላውራ አስተምሮ እያንዳንዱ ቃል በቃል መጽሐፍ ቅዱስ ላይ ይቀመጣል አይደል? የቤተ ክርስቲያን ስርዓት አለ፣ ህግና ስርዓት። ህገ መንግስት ላይ የሚጻፍልህ አለ። ከህገ መንግስቱ ውጪ ደግሞ የሆኑ ህጎች ሩሎች አሉ። በቃ እኛ ደግሞ በቤተ ክርስቲያናችን አስተምሮ ግዴታ ባይብል ላይ ስለተጠቀሰ ሳይሆን የቤተ ክርስቲያኗ ስርዓት ህግና ስርዓት አለው ነው። እኔ ስለዚህ የሃይማኖት አባቶች ያብራሩ። እንደኔ እንደ አንድ ደካማ እውቀት እንዳላት ሴት ግን ምነግር ልቅ የሆኑ
ትዳርህም ይሁን ምንህም ይሁን ልቅ የሆነ የግብረ ስጋ ግንኙነት ስህተት ነው፣ አግባብ አይደለም። መውረድ ምኑ ላይ ነው? ኃጢአት ነው ተጠቅሷል። ኃጢአት ሳይሆን ልቅነቱ ምንድን ነው? መውረድ። አዎ መውረድ ምንድን ነው? ያልተፈቀደልህ ቦታ ነው፣ ያልተፈቀደ ነገር ነው። የሴት ልጅ ከንፈር መሳም ኃጢአት ነው? ጽድቅ ነው? ሰውነቷን መሳም ችግር አለው? ሰውነቷን እኮ እንደመሳም ሚስትህን ግዴታ በወሲብ አይደለም የምታረከው። ሊስን ይሄ ተፈጥሯዊ ነገር ነው። ትዳርህን የምትገነባው ወሲብን ተመርኩዘህ አይደለም። ልንገርህ፣ በእኛ እምነት ገዳማውያን አባቶች እንኳን ሳያገቡ ከነድንግልናቸው ከሴት እስከ ወንድ ይኖራሉ። ከነድንግልናቸው ብችሉ ነው ያለው። ስለማንችል ነው እንድናገባ የተወሰነና በስሜት ላይ የተገነባ ሳይሆን ስሜት የሴት ልጅ ከንፈር መሳም አንድ አካላዊ አይደለም። ኧረ እባክህ ፕሊስ ላውራ። ኧረ ፕሊስ ላውራ። ለምንድን ነው የምታስቆሙ? አታወሪ። ሚዩት ፍቅር ሀሳብሽ አታወሪ። አስወጣሻለሁ። አስጠላሽኝ። በጣም አልገባኝም። ንግግሩ አልገባኝም። ደፋር ከንፈር ከላይ ከሳመ ከታይ ከተሳመ ምን ችግር አለ? ሁለቱም ከንፈር ነው ያላችሁ። ደስ የሚል ከንፈር ያውም የታችኛው አይበላ ምን አይል ንጹህነቱ አሲድ ነው የሚያመነጨው። ሽንት ደግሞ አሲድ ነው። ነገሮች ቫይረሶችን ያጸዳል ምናምን። ይሄ እኮ ምላስ እኮ ይሄ ከንፈር እኮ። አይ ግን በዚህ አስተያየትሽ ውዴ እኔ ልንገርሽ፣ ገዳም ብትገቢ እኔ እንትንሽን እደግፈዋለሁ፣ ግን ለእኛ ባትመክሪኝ ጥሩ ነው። እሺ ፍቅር የሀሳብሽ የፍቅርን ሀሳብ እንስማ። እንዲ ፍቅር በትልቁ አረከኝ በትንሹ ተናገሪ። በትልቁም ችግር የለውም። ዝም በይ ሚዩት አድርጊ። እኔ ለእኔ ግቦ አድምጥ። ልቅ የሚባሉት ከሙሙ ውጭ ያለው ሴክስ የፍቅር ድምፁ አይሰማም። አንድ እኔ ያስታከለ ሴቶች እየገቡ ቡላላ ዝም በል ሚዩት አድርግ። እሺ ማርሲላስ ዛሬ አላስተነፍስ እኮ አለ እንጂ ማርሲላስ ተው፣ ጋንግስተር አርፈህ ተቀመጥ። አሁን ቁጥሬን አስቀምጥልሃለሁ። ጋንግስተር ቀጥይ እንዴ እና አሞሪ ለአሞሪ የሆነ ቪዲዮ ልኬላታለሁ። ደውዬ አላነሳችልኝ። ውስጧ ተላከልና ትሰማለህ። እዚህ ጋር በሌላ እምነት ሳይድ ያለውን አመለካከት በኦርቶዶክስ እምነት ግን የኛ ኦርቶዶክስ እምነት ከባህል ጋር ብዙ ነገር ይጋጫል። ለዛ ይመስለኛል ሃሽታግ ያለችው እንጂ መጽሐፍ ቅዱስ ላይ ምናምን የተጻፈ ሳይሆን በህግጋቱ እና ኢትዮጵያ ኦርቶዶክስ ከባህል ጋር በጣም አታችመንት ያደረገ ነው። ኢቭን ከአለባበስ ሁሉ ነገር ከኢትዮጵያ ባህል ጋር ስለሄደ ይመስለኛል አያይዛ ኃጢአት ነው። ግን ይሄ ነገር አንዳንቺ አይመስለኝም። ኃጢአት ነው አይመስለኝም። በቃ 2 ሰዓት አለሽ። አውሪ 3 ሰዓት። ወይ ስማ፣ አላወራም። እኔ ስራ ነኝ። ለአሞሪ ደውልና ቪዲዮ ትላክልና እዚህ ጋር አውጣው ምን እንደሚል እኔ ልኬላታለሁ። ዋትስአፕ ላይ ደውልላትና ትላክልክ። እሺ አሞሪ እንኳን አስጠልታኛለች። እሺ ኑኑዬ ይሄ ነገር ኃጢአት ነው። እኔ አሽታግ ታወራ ይቀጣ። አንተ ዝም በል። ምን ሆነህ ነው? አሽታግ ብለህ ልትሞት ነው እንዴ አንተ ሰውዬ? እንዴ ሃሽታግ ልክ አይደለም። ሃሽታግ እኮ እያመማት ነው። ሃሽታግ ታወራ እንዴ? አትዝበል እንዳላስወጣ ሰውዬ። ሃሽታግ ጤነኛ አይደለችም እንዴ? አንወረድ እንዴ? ችግር የለውም። ምን ሆነ ነው? ኑኑ እየቀጥኝ እንዴ? ሃሽታግ እያመማት እኮ ነው። አትውረዱ። የሴት ልጅ ከንፈር ይሳም አይደል? ጋንግስተር አይደለም እንዴ? ከሃሽታግ ጋር ምድር ነው ያለ። ወደ ምንም ነገር እኮ አርፈህ ተቀመጥ። ኑኑ እየቀጥኝ ደግሞ በካሽ ኧረ ተው። ምንድን ነው አንበሳ ልቀቀው እንዴ? ኖ ካሽ ነው የምትለቀው። ኧረ እግዚአብሔር ካሽ። ቆይ እኔ እደውልልሃለሁ። ቁጥሬን አስቀምጥሃለሁ። ካሽ ልቀቀው። ጋንግስተር እስቲ ብዙ የሚያስለቅስ ታሪክ አለን። እሺ እንዴ ቡላላ ምንድን ነው? ዝም አለ። ዝም ቡላላ ቦቶ በሽተኛ ነው። በእናትህ ገና ላወራ ስል ለሽቶች ተፈጣሪ ኑኑዬ ሀሳብሽን ኃጢአት ነው አይደለም? ኑኑዬ ቀጥይ። ቡላላ አውራ እንጂ ኑኑ ገና ናት። እስከዛ እኔ ላውራ። ኑኑ እስቲ ቀስ በል ሴት ልጅ። እሺ ቡላላ እስኪ አውራ። ከላከለን እኮ አፋችን ላይ ቆመችው። ምን ማለት ነው? እስኪ ቡላላ ሳወራ እኮ ማርያምን በቃ ደስ ይለኛል። አውራ እስቲ። እሺ አመሰግናለሁ ቅዱስ ጅቦ ስለሰጠኝ እድል። ታላቅ ደስታ ነው የተሰማኝ። እስኪ አውራ ቡላላ። እውነት ቡላላ ልቅ የሚባለው ግብረ ስጋ ግንኙነት ከሙሙ ውጪ ያሉ ተግባራቶች ከሆኑ ኦኬ እሱ ልቅ ነው ይባላል። ግን ባልና ሚስት
ሰውነቷ ሁሉ የእሱ ነው፣ የእሱ ሰውነት የእሷ ነው። ትክክለኛውን ሴክስ እያደረጉ ሰውነቷን ሙሉ የመሳም የመነካካት ኃላፊነት አለበት፣ መብቱ ነው ብዬ ነው ማምነው። ገባችሁ? ማብራት ራሱ የሚያጠፉት 3-4 ሰው በዚህ ጉዳይ ላይ ተስማምተዋል። እናቴን 6 እና 7 ሰው ግን በዚህ ጉዳይ ላይ ከተስማማ ብሎክ አረግሻለሁ። ሃሽታግ አመሰግናለሁ። ቀጥል። ኤግዛክትሊ። እና ሚስትህን ሰውነቷን ካልነካ፣ ካልሳምክ፣ ካላቀፍክ እባክህ ያባረርካቸውን እንዳትረሳ። ሁሉ ላፍናሃል። እኔ ላፍናሃል። ስንት ሰውን ያባረርከው? ሃሽታግ ትቀላለህ እንዴ? ሃሽታግ እንዴ? ባሻግ ማለት ሃሽታግ ሲሰጣት እኔ እየታፈነች የመሰለኝ ነው። ተቃራኒ ሀሳብም ቢሆን ይሰጣት። ራት ያዝ። እሺ ቀጥይ እንዴ። አይ በሃሽታግ እንዳትመጣብኝ እውነት እጅቦ ጋግስተር ምን መሰለህ፣ ይሄ ነገር መጽሐፍ ላይ አለ ተዘግቧል፣ ኃጢአት ነው የሚል። አዎ ግን አይ ሃሽታግ ላይክ አንተ ታምንበታለህ? ሴት ልጅ አብሶሉትሊ ብሎ ማለት በደምብ ስም አንዱ ምን እንዳለኝ ታውቃለህ? ከታች ኮሜንት ላይ ምን አለ? በቃ ይሄዳል ነገር ኮሜንታተሮች አይ በሃሽታግ እንዳትመጣብኝ እውነት አይስወርጋለ። ይህ ነገር አልጣመኝም። እሺ ይሁን ቡላላ ቶሎ ጨርስና ወደ ሴቶች እህቶቻችን ባል ሚስቱን የማስደሰት ሰውነቷን ራሱ አይቶ የመሳም ግዴታ አለበት ብዬ አምናለሁ። በዚህ መቀጠል አለበት። ያ ካልሆነ ምን ትዳር ሆነ? ሌላ ወንድ እኮ ያያል። ውጭ እኮ ሌላ ወንድ ያያል፣ ሌላ ሴት ያያል። አባቱ ይሄ መሆን ያለበት። ቴንክ ዩ። እሺ ርጋት ሱብሃወይ ሰላም ማሪ ኃጢአት ልዩ ቁም ነገር ጅቦ ቁም ነገር ላወራ ነው የገባሁት። በማርያም አንድ ነገር ልንገራቸው። አሁን ይሄ ልጅ ይፋ ስለሆነ ነው እንጂ ይሄ እኮ ቆይ የዚህ ልጅ ፎቶ ልቀይር። ቆይ አንቺ አልገባሽም። ኃጢአት ነው አይደለም? ምን ነው ኃጢአት? ኃጢአት ነው የሴት ልጅን መውረድ ኃጢአት ነው። መጽሐፍ ቅዱስ ላይ ግን ይሄ መውረድ ኃጢአት ነው ተብሎ የተጻፈ የለም። ግን መውረድ እንችላለን። ኃጢአት ነው ካልተ ጅቦ አንተና ሚስትህ ተነጋግራችሁ የምታደርጉት ነገር ነው። ለምንድን ነው አይደለም? ሰው የየራሱ አሁን ብንወርድ አሁን ይኸው ቆይ አዳምጪ። እኔ አሁን ሚስቴን የምወዳት ፍቅረኛዬን በወርድላት ኃጢአት ነው አይደለም? ይሄን ማወቅ እፈልጋለሁ። እንደሱ ብለህ የተጻፈ ነገር የለማ እኮ መውረድ ይቻላል። እሱ አንተ ፍላጎትህ እኮ ነው ጅቦ። እኔ ግን ኃጢአት አልገባበትም። ቴንኪው ተመልሶልኛል። ባልና ሚስት መሀል የሚደረገውን ኃጢአት ነው ብሎ መጽሐፍ ቅዱስ ላይ የተጻፈ ነገር እኔ አንባቢ አይደለሁም፣ እውቀቱ የለኝም። ግን እኔ ጀነራሊ ጅቦ አሁን የምንማረው ህብረተሰቡን ማንቃት አለብን። ይሄ ቀልድ አይደለም። አሁን ይኸው ስለ መውረድ ነው። ኃጢአት ነው ወይስ አይደለም? ብዙ እናቶች እየሰሙ ነው። ወንዶች ብቻ አይደሉም ኢትዮጵያ ውስጥ ወይም የሆነ ቦታ ያሉት ሴት እህቶቻችንም ሌዝቢያኖች አሉ። ለቃላቱ አጠቃቀሚ ይቅርታ። ህብረተሰቡን ማንቃት ካለብን ወንዱም ሴቱ ይንቃ። ከዛ ውጭ ግን ይሄ ልጅ ተብሎ ግብረ ሶዶማዊ ብሎ ማወጁ አይደለም። የእንግሊዝኛውን ቃላት ተጠቀሙ። ቲክታክ አይፈቅድም እንደዛ በአማርኛ ግብረ ሶዶም ምናምን ብሎ። ስለዚህ ይሄ እህቶቻችን ወይም ላይም ይጫናል ቪዲዮ እና እየተጠነቀቅን እናውራ። ግን አሁን ስለ ልጁ ሳይሆን ማማዬ ምን መሰለሽ፣ እኔ አሁን በወርድ ለሚስቴ ለምወዳት ሚስቴ ንጹህ ለሆነች ሚስቴ ችግር አለው ወይ? ይከለከላሉ? በዚህ ነው በቃ። እሱን እኮ ጅቦ ያንተ ሃይማኖት ራስን ያለው ምንድነው? የማውቀው ነገር የለም። ፐርሰናሊቲ ግን እኔ ማድረግ እፈልጋለሁ አልፈልግም፣ ይሄ እኔና የባለቤቴ ውሳኔ ነው አይደል? ቀልድ አይደለም። ወስነን ነው እንጂ ማንም ምንም አያገባውም። እኔ የተጻፈ ነገር አይቻልም። አም ሶሪ ሴዛት እንደዚህ ሃሽታግ ሰምተሻላ? ሃሽታግ አድርጎ መጽሐፍ ቅዱስ የሚያስተምረኝ ካለ እማራለሁ። እኔ ግን አንብቤ አላውቅም እንደዚህ አይነት ነገር። ኦኬ እሺ፣ ጠራኸኝ። እኔ አንድ ነገር ማለት ነው የምፈልገው። ምን ትያ ሃሽታግ ሚውት አድርጊ። የተጠቀሰ ሄለ አስጠላሽኝ። ሳሪ ለምን እንደሆነ አላውቅም። አስጠላሽኝ፣ በጣም ያስጠላሽ። እሺ እኔ አንድ ጥያቄ ልጠይቅ። ይኸውልሽ መጽሐፍ ቅዱስ ይባልና እንደዚህ አይነት መጽሐፍ ቅዱስን መጥራት እኔ ደስ አይለኝም። ለምን ያስጠላሽ? በእናትሽ
ከተባለ እኔ ተባለ እኔ ደግሞ ቆይ ጀሲካ አንዴ ምንትያ እባክሽ ኃጢአት ነው ይሄ ነገር ለምን ታፈነኛለህ ግን ቡላ ላይ አየር ላይ ሚውት አድርጋ ምንትያ ለምን ነሳካታውራም እንዴ ከቀር አንቺ ሚውት አድርጋ አርፈሽ ተቀበጭ ሚውት ማረጋግቦ እንዴ ኃጢአት ምናምን ነው ሚስት ይገዛ ሚስት ጅቦዬ ለአንተ ይዞ ጋና ነው ደሙን የተቀላቀለች ሚስት ለአንተ እንዴት ነው የሚያደርገው? እሺ ምንትያ እናውራ እሺ ጅቦዬ አንተን እንዳላስቀይም የሰው ነው በችክ ኃጢአት ነው አይደለም አንተ እንደፈለከው ነው ምለው ያው ነይ ውጪ እንዳታባረኝ አንተ እንደፈለክ ነው ተኛልሽ እኔ እውነቱን ነው መስማት የምፈልገው እሺ ጋንግስተር ቀጥል እንዴ ወንድሜ ቀጥል ሐሳብ ከስራ አድርገኝ እኔ እኮ ኃጢአት ነው አይደለም መጀመሪያ እናቴ በምናውቀው ነገር እንሂድ ኃጢአት ነው ምን ላይ አሁን ርዕሱን መጽሐፍ ቅዱስ ላይ እዚህ ጋር ኃጢአት ነው ይላል ምናምን ብላ እኔ አላውቀውም እንግዲህ አባቴ ያላወቀውን ነገር እንዴት ኃጢአት ነው የምትለው አይ ሐሰክ ብላ ነው እኔ ሐሰክ ላላችሁ እኔ በሐሰክ ላለሽ በቃ እኔ በሷ ነው የምመራ ኧረ ተቅሞበታል ጂቦ ይሄ ልጅ ተው አስተጋገሉት ትክክል ነው ካለ እንግዲህ ትክክል ነው የሰራሰም መደገፍ ይችላል የኔ ወድ ወንድም አውቃለሁ ስለምትረዳኝ ነው እንጂ ሰው አምላክ ሆኖ አይደለም እዚህ ጋር ሐሰክ በቃ እኔ ግን ስታክ ብቻ ሃሽታግ መጣ እንደዚህ ብትመከራት አባረሬ ነው መገፋት ስማ አንተ እውነት ቡላላ ሰላም ናችሁ እንዴት ናችሁ ሃሽታግ ስላለች ጌታ መውረድ መሰለኝ ይቅርታ ጋር አንድ የሚወጣ አድርጉና ላውራ እሺ አንዱ እየቀጥ ይልቆኝ ስለ መውረድ መሰለኝ አይ ቲንክ የምታወሩኝ አሁን ነው ግን መውረድ ኃጢአት ነው ብዬ አላስብም ምክንያቱም እዚህ ጋር እኮ እንደፈለገን 3 ሰዓት አለሽ ባማዬ ቀስ ብለሽ እና እንደፈለገን ልንሆን ባልና ሚስት እንደፈለጉ ሊሆኑ ግን ሲምቱ ብደረግ ኃጢአት ነው እንጂ ስለ መውረድ ከሆነ ምንም ችግር የለውም ምን ችግር አለው ይሄ እዚህ ጋር ኃጢአት ነው ብዬ አላስብም ምክንያቱም የሷ ስጋ ያንተ ነው ምለው ያንተ ስጋም የሷ ነው ስለሚል ኃጢአት ነው ብዬ እኔ አላስብም ምክንያቱም ልንደሰት እግዚአብሔር የፈጠረው መንገድ ስለሆነ ሙሙ ማለት ነው ምን ችግር አለው ቢወርድላት እሷስ ብዘፍንለት ኖርማል አዲ እግዚአብሔር ይባርክ የት ሀገር ነው ያለሽው ይቅርታ የት ነው ያለሽው ዱባይ ነኝ ከባድ በጣም የሚደነቅ አመለካከት ጥሩ አመለካከት ነው ያለሽ ጠይቃቸው ደግሞ እኔ እያወራሁት ያለሁት አሁንም ከሃይማኖት ክልከላ አንጻር ከሃይማኖት አስተምሮ አንጻር ሚውት አድርጌ አዱዬ ቀጥ ስጋና ደሙን አያጅቦ አይ አታፍና ችግር የለም ታውራ አንዴ ጋይስ ወላችሁ ስጠይቅ ጥያቄውን ኦኬ መማማር የሀሳብ ልዩነት አምንበታለሁ ግን ስጠይቅ ያስጠልተሽኛል እሺ አዱዬ ቀጥ ስጋና ደሙ ብለሽ አንድ ሚውት አድርጋ አንድ ስጋ ናቸው እሺ ቀጥይ አንድ ስጋ ናቸው እስከሆኑ ድረስ ደግሞ በሌላ መንገድ አይሄዱ እንጂ ማለት ነው በእሙሙ እስከሆነ ድረስ ምን ችግር አለው ይሄ ምኑ ጋር ነው የተሳሳተው ማለት ይሄ እኮ ለመደሰት በመጀመሪያ ግንኙነት ማለት በእንግሊዝኛ ትጥሩ ሰራን ግንኙነት ማለት አንድ ሰው አንድ ባልና ሚስት ሊደሰቱ የተፈጠረ ነገር ነው ሶ እስከሆነ ድረስ አንድ ሰው ቢደሰት ምን ችግር አለው ማለት እንደ በቃ አንድ ሰው በእግዚአብሔር ይስጥሽ ማሬ አዱዬ እግዚአብሔር ይስጥሽ ምን እንደሚያደርግ ራሱ አያውቅም ማለት አውቆ ተወርጃለሽ ግን አንቺ ተወርጃለሽ ምን አገባ ተወርዳለች ይችላል እና አስከሳ ነው
እንዴ አንተ ምንድን ነው ዝም ብለህ መውራት ነው እንዴ? ገባችሁ? ስለዚህ መልሽለት ትወርጃለሽ። እኔ ጴንጤ ነኝ ባይዘው ሴት ልጅ አትወርድም ትዘፍናለች የሚባለው እኔ ማወራው ስለ ፕሮቴስታንት ህግ አላቅም፣ አስተምሮ አላቅም፣ ስለ ሙስሊም አስተምሮ አላቅም። አም ኦርቶዶክስ በእኔ እምነት ትምህርት ወንጀል ነው። ያስጠላኝ ሀቢብ አንቺ እኮ ልትደሰት ነው። የኔ እናት ሃሽታጌ የኔ እናት የተፈጠረው እኮ እሙምሽ ከባልሽ ጋር እንድትደሰች ነው። ሃሽታጌ የኔ እናት ሰሜ ድረስ ስለዚህ ሃሽታጌ የኔ እናት ምን ችግር አለው ብትደሰች? እኔ ይኸውልሽ እናቴ ስለ ሃይማኖት ልዩነት መከባበር ዛሬ ሃሽታግ ድምፅ በጣም እያስጠላኝ ነው። ለምን እንደሆነ አላውቅም። እንወርዳለን። ስለነበረን ቆይታ በጣም እናመሰግናለን። በጣም ረጅም ሰዓት ነው የቆየሁት። ማታ ላይ ኃጢአት ነው አይደለም በሚለው ዙሪያ ላይ እናወራለን። ጋንግስተር ወንድሜ ቁጥሬን አስቀምጬልሃለሁ፣ ደውል። እንደው እግዚአብሔርን ፈርተህ ደውል። ለእኔም ለቻይናም ገብረህ አትችለውም። ለአንድ ሰው ብትገብር እግዚአብሔር ይባርክሃል። ሪችዬ የሃይማኖት አባት ጠይቀሽ፣ ቆይ ሪች በሃይማኖት ዙሪያ ላይ ጎበዝ ነች። ቆይ አንዴ ላስገባት በዚህ ጉዳይ ፈቃደኛ ከሆነች፣ ቆይ ሪች ፈቃደኛ ከሆንሽ ላስገባሽ። እኔ ውድ እምነቷ ላይ ያላት አቋም በጣም ደስ የሚል ነው። ሪችዬ ኃጢአት ነው አይደለም? አጂው ሪችዬ ኃጢአት ነው አይደለም? አንድ ቃል ብቻ። ምኑ? መውረድ። ምን መውረድ ማለቴ? አሁን ለምሳሌ እኔ ፍቅረኛ ትኖረኛለች፣ ትዳር ይኖረኛል እና በወርድላት ኃጢአት ነው? የት ነው የምትወርድላት? እታች